ጉዞ አፍሪካ ጉዞ አፍሪካ የጥንታዊ ስልጣኔ ምድር የውድ ማዕድኖች መገኛ ከኬፕ ታውን እስከ ካይሮ ከካምፓላ እስከ ዱዋላ ከሐራሬ እስከ ኮናክሬ በአፍሪካ ምድር ላይ እንጓዛለን። ታሪኳን እናውጋለን። የተፈጥሮ ሀብትና ፓርኮቿን፣ አንጡራ ባህልና ህዝቦቿን እንጎበኛለን። ጉዞ አፍሪካ አዘጋጅና አቅራቢ ኃይሉ ውድነህ። ጉዞ አፍሪካ ኪጋሊ። እኛ ኪጋሊ ብለን የምንጠራትን ከተማ አገሬው ቺጋሊ ብሎ ነው የሚጠራት። እናለህ የመግቢያ ካርዴን ይዤ ወደ ቺጋሊ የሚወስደኝ አውሮፕላን ውስጥ ስገባ የተሰማኝ ደስታ ሌላ ነው። ከዚህ ቀደም በስዊዘርላንድ ዶቫ ከተማ በተካሄደ ዓለም አቀፍ የኢኮኖሚ ፎረም ላይ ቺጋሊ በዓለማችን ተወዳዳሪ ያልተገኘላት ንጹህ ከተማ መሆኗን የተባበሩት መንግስታት የአካባቢ ኃላፊ መስክሮላታል። እኔም በዓለማችን ወደር የለሽ ጽዱ ከተማን ማየቴ አስደስቶኛል። ኪጋሊ የምር ንጹህ ናት። ሩዋንዳ ፌስታልን በሕግ ከልክላለች። ስለዚህ በከተማዋ ፌስታልን ፈጽሞ አታገኝም። ዩኒፎርም ለብሰው ለከተማቸው ንጽህና ዘብ የቆሙ ዜጎቿ በየዕለቱ ከተማዋን ያጸዳሉ። በከተማዋ በየትኛውም ጥግ ስትዘዋወር ንጽህናው ሳታስበው ለህሊናህ ሰላም ይሰጣል። በየወሩ ደግሞ የከተማው ነዋሪ ለግማሽ ቀን ኪጋሊን ያጸዳል። በዚያ ቀን ታክሲ የለ፣ ሱቅ የለ፣ ሁሉም ስራውን ዘግቶ ከተማዋን ይወለውላል። በጽዳቱ ቀን ጉዳይ ካለ ወደ ተሰዓት አሻግረው፣ አሊያ ትባክናለህ። ያረፍኩበት ሆቴል እንግዳ መቀበያ ቁጭ ብዬ በስካይፕ ከወዳጄ ጋር እያወራው አሁን ያለሁበት ከተማ ኪጋሊ እንደሆነ ነገርኩት። የድሮዋ ኢትዮጵያ ምስል ታዲያ ከጀርባ ምን ታደርጋለች ቢለኝ ዞር ስል በእንጨት የተሰራች ኢትዮጵያን ከነ አንገቷ በባንዲራዋ ደምቃ ኢትዮጵያ በእንግሊዝኛ ፊደላት ተቀርጾባት ግርግዳ ላይ ተንጠልጥላ ተመልክቼ ፊቴ ፈካ አለ። አፍሪካ እንዲሆነች መሰለኝ። ያች ትንሽ ቅርጽ ውስጧ ብዙ ነገር አዝሏል። ሩዋንዳዊ ልብ ውስጥም ኢትዮጵያ በመኖሯ ኮራሁ። እዛ ቦታ ላይ በዚች ቅርጽ እንደኔ የተገረመ ሰው ይኖር ይሆን? እንጃ። ባህላዊ ምግቧቸው የሙዝ ገንፎ፣ ካሳቫ፣ ስኳር ድንች፣ የበቆሎ ገንፎ፣ ቦሎቄ ቅቅል፣ ስፒናች፣ ስጋም በተለያየ መልክ በቅመም ተዘጋጅቶ ይቀርባል። ሚጥሚጣቸው እሳት ነው፣ ጆሮ ድረስ ይሰማል። ባህላዊ ሙዚቃቸው ልዩ ነው። አቤት የከበሮ ስቃይ! ለከበሮ አይራሩለትም። አንዱ በዱላ ሌላው በመዳፉ ከበሮን ይደልቃል። ከቀንድ የተሰሩ የሙዚቃ መሳሪያዎችን ወንዶች በሰልፍ እየተዟዟሩ አንደኛው እንደኛው ሰለሜ ይጫወቱታል። ውዝዋዜያቸው ማራኪ ነው። ሴቶቹ ደማቅ ቀለማት ባላቸው አልባሳት ተውበው ሁለት እጃቸውን ወደ ላይ አድርገው በዝግታ ይደንሳሉ። ከብት አርቢዎች ስለነበሩ የሴቶቹ ዳንስ ከላም የእርምጃ እንቅስቃሴ የተቀዳ እንደሆነ ሩዋንዳዊ ወዳጅ አስረድቶኛል። የእኛስ ሀገር እስክስታ ከምን እንቅስቃሴ የተቀዳ ይሆን? በዚያው ቅስመት አሰብኩት። ለማንኛውም ሙዚቃ ትርጉሙ ባይገባህም ደስ ይላል። ሙዚቃ የዓለም ቋንቋ ነዋ። ኪጋሊ ድረስ መጥተህ ከተማዋ እምብርት ላይ የሚገኘውን የዘር ማጥፋት መታሰቢያ ማዕከልን አለመጎብኘት መቼም አይመከርምና ሄድኩ። I am the house manager of the most luxurious hotel in the capital of Rwanda. Daddy, there are soldiers on the street.
killing everyone. It's a massacre. ወደ ማዕከሉ የመገናኛ ብዙሃን የጥላቻ ፕሮፓጋንዳ ለሩዋንዳ ዘር ማጥፋት ዋና መንስኤ ናቸው። በተለይ RTLM የተባለ የሬዲዮ ጣቢያና ካንጉራ የተሰኘ ጋዜጣ በተደጋጋሚ ጥላቻን መስበካቸው ለእልቂቱ ትልቁን ሚና ተጫውቷል። የጥላቻ ስብከት ሰውን ከሰውነት አውርዶ ወደ አውሬነት ቀየረ። በውጤቱም በ100 ቀናት ውስጥ ብቻ 800,000 ሰዎች በአሰቃቂ ሁኔታ ረግፈዋል። ክፉና ደጉን የማያውቁ የሚያማምሩ እንቦቃቅላ ሕፃናት ምስልና ያገዳደላቸውን ሁኔታ የሚያሳየው የማዕከሉ የሕፃናት ክፍል ስደርስ እምባዬ ሳልፈቅድለት ፈሰሰ። ከእልቂቱ በኋላ የተደፈሩ ወላጆቻቸውን፣ ቤተሰቦቻቸውን አጥተው በሕይወት የተረፉት ብዙዎች የአእምሮ በሽታ ላይ መውደቃቸውን አስጎብኛችን ነገረን። The United Nations are here now. We're here as peacekeepers, not as peacemakers. We've got trouble at the gate. This is a 4-star hotel, not a refugee camp. I have no means to protect these people. When a country descended into madness. They're killing Tutsi children to wipe out the next generation. ከጉብኝቱ በፊት የነበረኝ ታሪካዊ ቦታን የማየት ፈንጠዝያ ከጉብኝቱ በኋላ በተመለከትኩት የሰው ልጅ ጭካኔ ደስታዬ ፈጽሞ ተወሰደ። የቱትሲ ብሔረሰብ ላይ ባነጣጠረ የጥላቻ የሚዲያ ዘመቻ ሩዋንዳውያን ከዚያ ውድቀታቸው ተነስተው አቧራቸውን አራግፈው በአጭር ጊዜ ውስጥ ለሩዋንዳ እድገት በአንድነት ሰሩ። ዘር ቆጠራ ትተው በአካባቢ እንክብካቤ፣ በኢንፎርሜሽን ቴክኖሎጂ፣ በኢኮኖሚ፣ በከተማ ውበትና ጽዳት በመሳሰሉት ከፍ ብለዋል። በይቅርታ ታጥበው ተከባብረው ይኖራሉ። ሩዋንዳ ለሌላ ሀገር ዜጎችም ጭምር በሯን ከፍታ ምቹ ሁኔታን ፈጥራለች። ዛሬ ሩዋንዳ ላይ ስራ መስራት ፈልጎ ግልጽ ፕሮፖዛል ላቀረበ የሌላ ሀገር ዜጋ በአጭር ቢሮክራሲ ቤቱ ቁጭ ብሎ በኢንተርኔት አመልክቶ ያለምንም ውጣ ወረድ ምላሽ ያገኛል። ቺጋሊ የሚገኘው የሀበሻ ምግብ ቤት ለዚህ አንዱ ምሳሌ ነው። ነጋዴው ስራውን እየሰራ ግብሩን በስልኩ ወይም በኢንተርኔት አማካኝነት የሚከፍልባት ሀገር ናት። በአካል ቀርቦ ግብር መክፈልን አያበረታቱም። በአካል መጥቼ ልክፈል ላለ ደግሞ ተጨማሪ ክፍያ ስለሚጠይቁ ብዙ ሰዎች አይመጡም። በቺጋሊ ከተማ ነጋዴው ግብር ለመክፈል ተሰልፎ የሥራ ጊዜና ጉልበት አያጠፋም። አንድ ሩዋንዳዊ ስለ ሰልፋችን ነግሬው ተገርሞና በሳቅ ታጅቦ ገንዘብ ሊሰጥ የመጣን ሰው እንዴት ታሰልፏለህ አለኝ። ሩዋንዳ ከገባችበት ማጥ በአጭር ጊዜ ወጣችበት ምስጢር ምንድን ነው? መጀመሪያ ሩዋንዳውያን ዘርን ከመታወቂያቸው ላይ አጥፍተው ሩዋንዳዊን ተከሉ። ዘር ላይ የተንጠለጠሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተቋማት በሕግ ከለከሉ። ወንጀለኞችን በሕግ ዳኙ። ሩዋንዳዊ ሁሉ ዘሩን መቁጠር ትቶ ለሩዋንዳ ግንባታና እድገት ተጋ። ዛሬ አንድ ሩዋንዳዊን ሁቱ ነህ ወይስ ቱትሲ ወይስ ታው ብለህ ብትጠይቀው ጥያቄው አሳፋሪ ከመሆኑ የተነሳ ወይ ፊቱ በንዴት ሲለዋወጥ ታያለህ፣ ወይ ደግሞ ተረጋግቶና ንቆ ወንድሜ እኔ ሩዋንዳዊ ነኝ ሊልህ ይችላል። የአፍሪካ ህብረት መቀመጫ አገሬ ከቅርቧ ሩዋንዳ ተምራ በጊዜ መንጻት ይኖርባታል። እማማ ኢትዮጵያ የዘር እና የቀበሌ ጉዳይ አያምርባትም፣ አይመጥናትም። እነ ኒክሩማ ኃይለ ሥላሴ፣ ጆሞ ኬንያታ፣ ማዲቦ ኬታ፣ ጋማል አብዱል ናስር፣ ሴኮ ቱሬ፣ ጁልየስ ኔሬሬ፣ ቤን ቤላ ከሞት ተነስተው ኢትዮጵያን ዘር ቆጠራ ላይ ቢያገኟት ያፍሩብናል። እዛው ቺጋሊ ቆሜ